እሺ ምን ልዩነት አለ? ምን ህይወታችንን በሙሉ ካሜራ ይዘን ስለምንሽከረከር አዎ፣ ግን ደግሞ የተደበቀ ነገር ሰውንም ማስጨነቅ ተገቢ አይደለም። ለወራ ፈለኩኝ ጠራው። ሰው ማስጨነቅ ማለት ሰውን እያስጨነቅን ነው። ማን ነው እያስጨነቀ ያለው? አዎ የኔ ህይወት ነው አደጋ ውስጥ አይደል? አንተ ህይወት ነው የኔ ህይወት ነው አይደል? ይባስ አደጋ ውስጥ ይባስ እያባስክብኝ ነው ሁሉንም ያንተን ህይወት። አዎ እኔ ላስተካክል ባልኩኝ ሶዬ አይምሮ በትክክል ሀብቴ ባለበት ላንጣላ መሰለኝ አይደል? ትቼኩት ቆይ ና ቆይ እኔ እናንተ እናውራ። ሀብቴ ባለበት ካንተ ጋር ላለመጋጨት ነው ትቼኩት። እኔ አልደረስኩብህም፣ ምንም አላልኩም። አንተ ነህ የኔን ለመበጠበጥ የምትጠራው የምታረገው ነገር ልክ ያለው ነው። አንተ ነህ እኮ ገብቶሃል። እንደ ጓደኛ መረዳት ሳይሆን ነገር ማባባስ ነው ያስከው። ወይ ሌላ የምታረገው ነገር ካለ ተናገር። እሺ ልጅቷን ምን ይፈጠር ብለህ ነው ይዛት ልትሄድ የነበረው? እሺ ህይወትን ልረዳልህና አንተ እኮ እንደ ጓደኛ ሀሰን ልሂድ እንኳን ስትልህ አይሆንም ነው ማለት ያለብህ። ገብቶሃል እንዴ? ከታመመች ለምን አልነግረኝም? እኔ ብነግርህ ትሄዳለህ። እንሂድ ብዬሽ እኮ አልሄድም ብለኸኛል። ምንድነው ከምን